እጥን የጫነ አንድ ካሲኖ በግሩፕ ተደራጅተው በላንድ ክሩዘር በመምጣት የመከላከያና የትራፊክ ልብስ በመልበስ አባል ገጭተው ነው ያመለጥከው በማለት ሹፌር እና ረዳቱን በላንድ ክሩዘር ጭነው መኪናውን በሌላ ሹፌር ነድተው ሸቀጡን ሸጠው መኪናውን ጎሮ አቁመው መሰወራቸው ይታወሳል። ታዲያ እነዚህ ሰዎች በዚህ ሳምንት ሌላ የመኪና ሹፌርና ረዳትን አፍነው መኪናውን በሌላ ሹፌር እያስነዱ ሲወስዱ በላንድ ክሩዘር ውስጥ ያለውን ረዳት መኪናው እየሄደ ወርውረው ሲጥሉት በሌላ መኪና ተገጭቶ ሕይወቱ ሊያልፍ ችሏል። በሚያሳዝን ሁኔታ የዘረፉትን ሸቀጥም ለሚረከባቸው ነጋዴ እያራገፉ ባሉበት ቅጽበት ፖሊስ በቁጥጥር ስር ሊያውላቸው ችሏል። ያልተጠበቀው ነገር ታዲያ ይህ በወንጀል ሲጠቀሙበት የነበረው ላንድ ክሩዘር መኪና ንብረትነቱ የኢትዮጵያ የንግድ ባንክ ሆኖ መገኘቱ ነበር።